ሰላም ጋይስ እንዴት ናችሁ? ቤቲ ነኝ። በድጋሚ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለድምጽ ያስቀድሜ ይቅርታ ጠይቃለሁ። በጣም ጉንፋን ይዞኛል። ያው እንዳላስቀርባችሁ ብዬ ነኝ ቪዲዮ እየሰራ ያለሁት እና ዛሬ ይዤላችሁ የመጣሁት የብሎግ ቪዲዮ ነው። ዛሬ ወደ አዳማ እንሄዳለን። አንዲት ያለችን በዛው ወደ ሶደር ሄዳለሁ ብዬ ነበር የሁላ ልብስ ፓክ ያደረኩት፣ ግን አጋጣሚው ሳይሳካልኝ ተመልሻለሁ ማለት ነው። እና አዳማ የሚኖረኝ ቆይታ ውሎዬን ምናምን አሳያችኋለሁ። ለስራ ነው ባይዘው የሚሄደው። በዛውም እስኪ ንፋሲንጋ ከአዲስ አበባ ወጥተን እና በሻንጣዬን ፓክ አድርጌ በጠዋት ደግሞ ወጣሁኝ። ወደ መናኸሪያ ሄድኩኝና መናኸሪያ ነበረ መኪና ያዝ ነው። መኪና ይዘን ወጣን። መኪና ያገኘንበት መናኸሪያ ላምበረት መናኸሪያ ነው። አክቹዋሊ ጎሮም ቃሊቲም አለ መሰለኝ አዳማ መኪና የትም ይኖራል። መንገዳችን ይህንን ይመስላል። ወደ አዳማ በሰላም ደርሰናል። ከተማዋ እንዴት እንዳማረባት ስማም በቃ ልነግራችሁ ነው የማልችለው። በጣም ምርን ያለባት ነው የምላችሁ። በቅርብ ጊዜ ሄዳችሁ ካላወቃችሁ መቼም ነው ልታውቋት የማትችሉት። አዳማ ነው በጣም ቆንጆ ናት። ኮሪደር ልማት በጣም አስቧታል፣ አሳምሯታል። ትንሽ ሙቀት ነበረ፣ ከበድ ይል ነበረ አየሩ። ያው የሚጠበቅ ነው አዳማ እና ይህን ቤተክርስቲያን እንዴት እንደወደድኩት መግቢያው ላይ ነው ያለው። ስማም እንዴት እንደሚያምር በአካል ሲታይ ደግሞ ማለት ነው። እና እንግዲህ የአዳማን ውበት እንደዚህ እያደነቅን እያጣጣምን ጉዟችንን ቀጠልን። ወደ ከተማውን እየደረስን ነው። እዚህ ጋር ትንሽ ረፈድ አድርገን ነበር ነው መኪና ቶሎ አላገኘንም ነበረ፣ ግን ያው ብዙም ያመለጠን ነገር የለም። ደረስን። ያው የነበርንበት ሆቴል እዛው ሻንጣችንን ቁጭ አደረግና ቡናችንን ጠጣን። ከዛ ወደ ትሬኒንጋችን ገባን። ለትሬኒንግ ነበር የሄድኩት። ትሬኒንጋችንን የግማሽ ሰዓቱን ጨርሰን ደግሞ ምሳ ሰዓት ወጣን። ምሳችንን በእንደዚህ አይነት መልኩ አጣጥመን በላን ነው የምላችሁ። ከዛ የማይቀረው ቡና፣ በቃ ቡና ካልጠጣን የማንነቃቃ ብዙ ሰዎች አለን። ቡናችንን ጠጣን፣ ትንሽ አወራን፣ ተጫወትን ምናምን። ያው ህይወት ይቀጥላል። ከዛ ወደ ሩማችን ሄድንና ሩሜ ይሄንን ይመስላል። አዳማ ኬት ይባላል የያዝንበት እና ዋጋቸውም ቆንጆ ነው፣ ሩማቸው ቆንጆ ነው። ብቻ በጣም ጥሩ ጊዜን ያሳለፍነው፣ ደስ ይላል። እና ሩሜ ይሄንን ይመስላል ባጭሩ። ጋር መስኮት አለኝ። ውጩ እንዴት እንደሚያምር አረንጓዴነቱ ምናምን ስለሚሞቅ ያው ንፋስ ያስፈልገናል። ኦፍኮርስ በረንዳ አለን። በረንዳችን ላይ የምንወጣለን፣ አየር እንወስዳለን ምናምን። እና እንግዲህ ያው ስራችንን የቀን ውሏችንን ጨርሰን ስለነበረ የመጣ ነው። ከላይ ተጣጣብኩኝ ሻወር ሙቀቱን ቀለል ካደረገልኝ ብዬ፣ ግን መቼም አይቀንስም የአዳማ ሙቀት። ሻወርን ወሰድኩኝ። ጓደኞቼ የመጡ እዚህ ጋር እና እስኪ ራት እንብላ እንውጣ ተባብለን እዚህ ጋር የተቆነጃጀን ነገር ነው። አንደኛዋ እየቀረጸች ነው፣ አንደኛዋ እያስተካከለች ነው። ጥሩ ጊዜ ነበረን፣ እውነት ለመናገር በጣም ቆንጆ ጊዜ ነበረን። እና እዚህ ጋር እንደዚህ ከለባበስን ከተስተካከልን በኋላ ወደ እራት እና ራታችንን ልንበላ ሄድንበት ግቢ ደስ ማም እንዴት እንደሚያምር በቃ ከአዳማ ሙቀት ጋር እንዲህ ውጪ አውትዶር ሆኖ ዛፍ ብቻ ነው ግቢው። በጣም ቆንጆ ግቢ ነው። ቆንጆ ሆቴል ነው። ቆንጆ የተሰራ ቦታ፣ ቆንጆ ተደርጎ የተሰራ ሆቴል ነው። ሎኬሽኑም ቆንጆ ቦታ ነው ያለው። ጥሩ ጊዜ አሳልፈናል እዛ ሄደን። ያው እንግዲህ ተሰባሰብን እዚህ ጋር
ወሬያችንን ልንሰልቅ ነው። በጣም ቆንጆ ጊዜ ነው የነበረው። ሁላችንም ከረጅም ጊዜ በኋላ ነው እንደዚህ አይነት ጊዜ ያገኘነው እና በጣም ደስ የሚል ቆንጆ ጊዜ ነበር ያሳለፍነው። የወደ ወዳችንን አወራን፣ ተጨዋወትን፣ ራት በላን፣ ወይናችንን ያው ተቆነጫጨን ነገር ምናምን ብቻ በጣም ቆንጆ ጊዜ ነው ያሳለፍነው።
እዚህ ጋር እየበላን የነበረው ምግብ በጣም ስፓይሲ ነበር እና በጣም እየተቃጠልን እየተሳሳቅን ነበረ ሁላችን። ከሙቀቱ ጋር አልቻልነውም ነው የምላችሁ። ጭንቅላቴን ያስያዘኝ እኔማ። ግን በጣም ቆንጆ ምግብ ነበረ። እና እራታችንን በላን ጨረስን፣ ፎቶአችንን ተነሳሳን ምናምንና እንውጣ ተባብለን ከዚህ እስኪ ደግሞ ምሽት ምን ትመስላለች አዳማ ብለን ወደ አንድ ቦታ ጎራ አለን፣ ወደ አንድ ምሽት መዝናኛ ቤት። ማንን አገኘን? ኃይሌ ሩት። በጣም ቆንጆ ቆይታ ነው የነበረን። እውነት ለመናገር በጣም እንደዚህ አልጠበቅኩም ነበር። አዳማ ቤቱ በጣም ያምራል። ኃይሌ ሩት ፐርፎርማንሱ በጣም ያምራል። በቃ ቆንጆ ጊዜ ነው የነበረን። የዛሬው ቪዲዮ ይሄን ይመስላል። ቀጣዩን እናንተ እዩት። እኔ ወዳችኋለሁ። ሰብስክራይብ ያደረጋችሁ ቤተሰብ መሆን አትርሱ። በሌላ ቪዲዮ እስከማገኛችሁ ድረስ ወዳችኋለሁ። ባይ